ስክሪንሻት አርያውን ላሳይሽ እዚህ ጋር ፖለ ማለት ተቻልኩኝ ማለት ነው። ይዘጋል። አንብብልኝ እዛው ምንም ስክሪንሻት እንዳታሳየኝ ይዘጋብኛል። ዋርኒንግ ንገረኝ እስኪ ልጅ ያለኝ ፖለቲካ ምንድነው? ወንድና ሴት እንዴት ነው ፖለቲካ የሚሰሩት? ፖለቲካ ምንድነው? አልገባኝም እኮ እኔም እኮ እሱ ነው። እኔ እዚህ ጋር ለኔ ጉረሮ ነው አይደል? እኔ ባክግራውንድ እሱ ናገሽ ከመስተንግዶ የመጣው ልጅ እንዴት ነው እዚህ ጋር ጭራሽ የራሴ ብሔር ከጎንደር መጣ ሰላም ትባል ልጅ ብሔር አትጥራ እባክህ። እኔ ቤት ብሔር አይጠራም። ብሔር አትጥራ። ወንድና ሴት ማለት ምን ማለት ነው? ብሔር አልተጠቀሰ፣ ሃይማኖት አልተጠቀሰ። የልጁን ስልክ ሰጥሻለሁ። የሚገርምሽ አቡ የልጁን ስልክ በሱ ያወራኝ እኮ በዋትሳፕ ያወራኝ እኔ ፍቅረኛዋን። ምን አለክ? ፍቅረኛዋ ቆይ አልገባኝ። ፍቅረኛዋ ተዋት አለክ? እሱማ ያለኝ እኔ ጋር ፍቅር እያወራች ነው ቢቀር ይሻላል ምናምን ብሎ ስልኩ አለኝ። በዋትሳፕ አካትለውም አንተስ ወንድ አይደለክ? እሱ መጥቶ ከኔ ጋር እያወራች ተዋት ሲል ፈልጋ መታ ነው አይደል? እሷ ፈልጋ መታ ነው። ውሸቷ ነው አለ። ለውሸት ነው የገባቸው አለ። እኔ ጋር እያወራ ነው አይደል? ይሄ አንተ ችግር አለማ። የውሸት ከመጣች እሱን አትወደውም ማለት ነው። ፈልጋ መጣች። እሱ ችግሩን ከእሷ ጋር መፍታት ሲገባ አንተ ጋር እንዴት ይጽፍልሃል? ምን ማለት ነው? ታይ ስላክሷ ደግሞ አትመልስም። ጭራሽ አታወራም። ታወራት ጉዳይ ጎንደሬ ሆኖ እኔ ፖለቲካ አይደለሁም ችግር ነው የሚያጨማድ ምን አባታቸው ደርሰውልኛል። እያንዳንዱ ፖለቲካ የሚቀይሩት እነሱ ጎንደር ሆነ ተጋሩ አገቡ የሚሉ እነሱ አለ እንዴ? ምንድነው የሚያሰቃኝ? ብሎክ ነው ማረግክ። ብሔርን አትጥራ እዚህ ቤት ብዬ ካለው ብሔር አይጠራም እዚህ ቤት አያገባኝም። ስለዚህ እኔ እያልኩ ያለሁት አንድ ወንድ መጥቶ አንተን የፈለገችው ሴት የኔ ፍቅረኛ ናት ሲልክ ክብሩን ጥሎ ወንድ ቢሆን መጥቶ አንተ ጋር እኔን የኔ ፍቅረኛ ናት አይልህም። እዛው ከራሱ ከፍቅረኛው ጋር ይነጋገራል። ስላልፈለገችው ነው ፍቅረኛ ፍለጋ ሚዲያ ላይ የወጣችው። እሱን ስላልፈለገችው ነው። እሱን እንደ ወንድ ብትፈልገው ፍቅረኛ ፍለጋ አትመጣም ነበር ሚዲያ ላይ አይደል? እሷ ደግሞ አወራችው ስላልፈለገችው ፍቅረኛ ፍለጋ መታ ሚዲያ ላይ አይቷት የኔ ናት ተዋት ማለት ክብረ ቢስ ይባላል። እንደዚህ አይነት ወንድ እሷ ደግሞ አላወራችኝም። ሀይ አልኳት አላወራችኝም። ዝም አለች። እዛ በኋላ ፎሎ አድርጋ ባታወራህም እሱ አንተን መጥቶ የማውራት መብት የለውም። እዛው ከራሱ ፍቅረኛ ጋር ይጨርሳል። እዛው እሷን ለምን ፍቅረኛ ፍለጋ ሚዲያ ላይ ወጣሽ? እኔ አልበቃሁሽም ወይ? እኔ ያጎደልኩብሽ ነገር አለ ወይ ብሎ እሷን ነው እንጂ መጠየቅ ያለበት። አንተን መጥቶ ሊጽፍልህ መብት የለውም። ልክ ነሽ እኮ የዛኔ አንተ ጥጉን ነበር ልታስይዘው የሚገባው። እንደዛ ነገርኩት። አንተ ማን ስለሆንክ ነው አልኩት። እኔ ጋር የምትመጣው ለምን አቡ ጋር ልከህ ለምን አታወራም ነበር? ሲቀጥል እሷ ጋር አልጨረስክም እንዴ? ወደ እኔ ምን አመጣ? እኔ ጋር መጥቶ የማውራት መብት የለውም። መብት ያለው የራሱ ፍቅረኛ ላይ ብቻ ነው። እሷም እኮ መብት አላት። ስላልፈለገችው ነው በቃ መጥቶ እሷን ለምንድን ነው ፍቅረኛ ፍለጋ ሚዲያ ላይ ወጣሽ ሲላት አንተን ስላልፈለግኩ ብላ ትመልስለታለች። ብትፈልገውማ እንደሚያያት እያወቀች ሚዲያ ላይ ፍቅረኛ እያላት ፍቅረኛ ፍለጋ አትወጣም ነበር። ስላልፈለገችው ነው አይደል? ስላልፈለገችው ላይ ልትፈነግለው ነው የወጣችው። እዛው ጉዳዩን መጨረስ አቡ ሰላም ስራ ወጥቼ አቡ ፈልጋለች ሲሉ በተደጋጋሚ ጻፍኩ። አዛ የገንዘብ እርዳታ ነው የሚኪስተኝ አይደለም አልኩ። እኔ በሳይመን ያልኩሽ በጣም ይቅርታ በጣም ተና